የዛሬ 3 አመት ጸጉሬ ይሄን ነበር የሚያክለው። አሁን ላይ እዚህ ለማድረስ ችያለሁ ማለት ነው። እንዳሳድገው የረዱኝን 5 ነጥቦች ላጋራችሁ። የመጀመሪያው ነገር ሞይስቸራይዚንግ ሩቲን አለኝ። ይሄን ነገር በጣም ደጋግሜ ነግራችኋለሁና ስለሱም ቪዲዮ ስለሰራው እሱን ገብታችሁ ቼክ ማድረግ ትችላላችሁ። ሁለተኛው ነገር ደግሞ ጸጉሬ ያው አፍሮ ታይፕ ስለሆነ በጣም የሚያያዝና የመድረቅ ቴንደንስ ያለው፣ ለዛም ጸጉሬን በማበጥርበት ሰዓት ጊዜ ወስጄ በጥንቃቄ በእጅ አፍታትቼ ነው የማበጥረው ማለት ነው። በዛ ምክንያት ብዙ ጊዜ ጸጉር ቤት ሄጄ አልሰራውም ማለት ነው። ሶስተኛው ነገር ደግሞ ጸጉሬን በምታጠብበት ሰዓት ሁልጊዜ ቁጥጥር ሰርቼው ነው የምታጠበው፣ 6 ቦታ ወይ 4 ቦታ። ያ ነገር ደግሞ ጸጉሬን ከመተሳሰር አድኖታል። አራተኛ ደግሞ ፕሮቴክቲቭ ሄር ስታይልን አብዝቼ ይጠቀማለሁ። ቴክስቸሩም እንዳይለወጥ ረድቶታል እና እረፍትም ይሰጠዋል ማለት ነው። አምስተኛና ዋነኛው ብዬ የማስበው ፖይንት ደግሞ ሎ ሜንቴናንስ ሩቲን አለኝ። ያ ማለት ጸጉሬን ሄር ስታይሉን በየ3 ቀኑ ወይ በየሳምንቱ አልቀያይረውም። አንዴ ከተሰራውት ለረጅም ጊዜ አስቆየዋለሁ ማለት ነው። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ባይ